አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኡሙ ሀያት ቤተሰቦች ውድና የተከበራችሁ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ትርፍርፍ ይበልልኝ እና አህለን ወሰህለን እንዴት ናችሁ? በእንደዚህ አይነት ቪዲዮ ከመጣሁ ትንሽ ቆይተዋል እና ይቅርታ አድርጉልኝ ማለት ነው። ስላልተመቸኝ ነው። ካሜራ ሚይዝን ሰው ስለሌለ በአሁን ሰዓት ትምህርት ስለተዘጋ አርፍደን እንተኛለን። ከዛ አርፍጄ ስለነሳ ቶሎ ቶሎ ለመስራት ስለምንሞክር ቪዲዮ ለመቅረጽ ደግሞ ጊዜ ይፈልጋል ማለት ነው እና ይቅርታ አድርጉልኝ ማለት ነው። ዛሬ ይዤ የመጣሁት የከብሳ አሰራር ነው ማለት ነው። እንደተለመደው ሌላ ቅያሬ ነገር ይዤ አልመጣሁም። እንደተለመደ ነው ይዤ ስራዬን ይዤ የመጣሁት ማለት ነው። እዚህ ጋር ደግሞ ሽንኩርቴን ስላማስል ወይንም ስላምስ አልቀረስኩም፣ አልተመቸኝም ነበር። ዶሮዬን እስካረኩ በኋላ ነው። እስቲ በትንሹም ለቤተሰቦቼ ትንሽ ላካፍላቸው ብዬ ነው አሰብኩት። እዚህ ጋር ሽንኩርትና ነጭ ቲማቲምና ነጭ ሽንኩርት አንድ ላይ ነው የምቆርጠው እኔ ሁልጊዜ። ምክንያቱም ሽንኩርትና ነጭ ሽንኩርትና ቲማቲምን አንድ ላይ ነው የምልከተው ማለት ነው። ከሽንኩርት ጋር ነጭ ሽንኩርትን አልጨምረውም፣ ምክንያቱም ጣዕሙም ይሄዳል ማለት ነው። እና እስቲ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ ማለት ነው። አበረታቱኝ እባካችሁ። ዩቲዩብ ጭራሽ 1000 ራሱ አልገባም። እስቲ ሁላችሁም ቤትን እየገባችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ ማለት ነው። እስቲ አበረታቱኝ። የት ናችሁ እስቲ? እና እዚህ ጋር ደግሞ ቅመማ ቅመሜን ጨምርበት። እዚህ ጋር ሩዝን እያጠፍኩ ነው እንደሚታዩት ነው። ጋንት ለምን አትለብሺም ልትሉኝ ትችላላችሁ። እኔ ጋንት ለብሼ ስራ መስራት አልችልም። ቤት ስላጸዳ፣ ሽንት ቤት ስላጸዳ፣ ጽዳት ስላጸዳ በስ ምግብ ስልሰራ አላውቅበትም። ሲጀምር ጋንት ለብሼ የሰራሁትን ስራ ራሱ እንትን ተሰርተዋል ብዬ ልቦና እንትን አይለኝም ማለት ነው። እሺ አይለኝም። ይቅርታ አሁን ደብሮኛል። እና እዚህ ጋር ጥርግ ምጭቅ አድርጌ እያጠብኩ ነው። ብዙ ጊዜ ሮዛችሁ ካልታጠበ እንትን የማያያዛት እንትን አለው ማለት ነው ስታይል። እንደዚህ ምጭቅ አድርጋችሁ ካጠባችሁ ደግሞ አያያዝም ብትን ነው የሚለው ማለት ነው። እና በዚህ መልክ እያጠብኩት ነው። የኛ ሩዝ እኛ ቤት የምንጠቀመው ቦካስ ነው። ሁሉም የተለያየ ሩዝ መጠቀም ይችላል፣ ግን ከምንም በላይ ሩዝ አቮካስ ጥሩ ነው። በጣም ደስ የሚለው ጣዕም አለው ማለት ነው። ሲጨመር ይጨምራል ስትቀላቀሉት ማለት ነው። እና እዚህ ጋር ደግሞ እንደምታዩት ነው ውሃ የጨመረ እንትን ብለዋል። ነጭ ሽንኩርቱና ቲማቲሙ በስለዋል። ከዛ ውሃ ጨመርኩ። እንደዚህ አድርጌ ሩዝ ደግሞ የምነግራችሁ ነገር ሙቅ ውሃና በረድ ውሃ ቢትቀላቀሉት ተሻለ ነው። ምክንያቱም ያን ጥሩ ነው። በቃ ቆንጆ የሆነ ከብሳ ነው የሚሰሩት ማለት ነው። በጣም ደስ ይላል። እና እዚህ ጋር እንደሚታዩት ነው አሰራራችን። በጣም የሚያምሩ ሩዝ ከብሳ አሰራር ነው። ይኸው ዶሬ እንዴት ታባቱ። እዚህ ጋር ደግሞ ከትላንት ወዲህ ነው የሰራሁት። ዛሬ ቀረስኩት አለ 2 ቪዲዮ ነው ቅርታ ጋር። እዚህ ጋር በጊድር ደጥ ወይንም ጊድር ትስትስ የሚለው ማለት ነው። ብዙ ጊዜ ታውቃላችሁ በአማርኛ ምን እንደሆነ አይኔ እንጀዋለን ድስቱ ላይ ማለት ነው። ይሄ ድስት በአማርኛ ስሙ ምን እንደሆነ አላውቅም። በአረብኛ ግን ጊድር ደጥ ይባላል። እዚህ ጋር ደግሞ ዛሬ እዚህ ያመጣሁላት በ2 ድስት ነው። በጊድር ደጥና በድስት አይዲያና በድስት እንትን ሚለው ማለት ነው። ጊድር ደጥ ሚለው እዚህ ጋም ደግሞ ከትላንት ወዲህ ነው የቀረስኩት። ዲጂታል አረኩትም
አንዳንዱም በየጊዜው እንትን በየቀኑ ቀላቀል ቢላ አመጣላችሁ ደስ ይለኝ ነበር፣ ግን እስቲ አንድ ላይ ላሳያችሁ ብዬ ነው። ቪዲዮ ሙሉን የሁለቱንም ሙሉን አላነሳው አልተመቸኝም። ልጆች አርፍጄ እኔ እሰራለሁ፣ እነሱ እኔ ሲሰራ እነሱ አልደረሰም ሲሉ በቃ ልቡናዬን እነሱ ይሰርቃሉ። መቅረጼንም ሳላቆም ሳልጨርስ በቃ ለእነሱ ለመስጣት ይቾክላለሁ ማለት ነው። የአረቦች ልጆች ታውቃላችሁ እናንተ። እኛ እንግዲህ ሀገራችን ገብተን ልጆቻችን በዚህ መልክ መቼ ነው የምናሳድገው? እኔ በጣም ነው ናፈቀኝ ጊዜ ማለት ነው። እና እዚህ ጋር እንደዚህ እያረኩ እየሰራው ነው። ቅመሞችን እየጨመርኩ ነው እንደሚታዩት። ዋው ነው፣ በጣም ደስ ይላል ማለት ነው። እኔ ሁልጊዜ ቅመም አንድ ላይ ጨምሬ ውሃው አንድ ላይ አላረግም። ግዴታ የማዋሃድ ባህሪ ግዴታ መኖር አለበት፣ ጣዕሙ እንዲሰጠው ለምግቡ ማለት ነው። የሁሉም ቤት የሁሉም ስራ አንድ ሳይሆን እንትን አንድ አይነት ሳይሆን ያን የራሱ እንትን አለው ስታይል። እና እዚህ ጋር እንደሚታዩት ነው። ድስቱ ላይ ያርብኝ አንዳንድ ነጭ ሽንኩርት እንዳለ ነው የምልከተው። ምክንያቱም ያኔ በፈለጋችሁ ስታይል መስራት የራሳ የእናንተ ፋንታ ነው ማለት ነው። ብስሚላህ ዛሬ ደብሮኛል። ምን ሆኜ ነው ግን? ይኸው በቃ ትንሽ ትንሽ አድርጌ ቲማቲሙ እንዲብስል እንደሚለው እንትን ከዶሮ እንዲዋህድልኝ ስለፈለኩ ነው። እና ቤተሰቦች ይህንን ይመስላል የዶሮ አሰራራችን። የከብሳ ወይንም የሩዝ አሰራር አሁን ውሃ ይጨምራለሁ፣ ምክንያቱም ሊዘገው ስለሆነ ነው ማለት ነው። ብዙ ጊዜ በዚህ አይነት ድስት የሚሰራው ቶሎ ስለሚደርስልኝ ስለሚፈልግ ነው እንጂ ጣዕሙ ይሻላል ነው የምትለው ሴት ራሱ። ይህንን ብዙ ጊዜ አትፈልገውም ለቾክለ ሰው እንጂ፣ ግን ለቾክለ ሰው ማሻአላህ ነው። የሆነ ቦታ ልትሄዱ ቢሆን አገር ራሱ ብታገቡት ከቻላችሁ በሀገርም ብትገዙት እኔ ጥሩ ነው ብዬ አስባለሁ። ምክንያቱም የሀገራችን ዶሮ ቶሎ አይበስልም፣ የሀገራችን እንትን ስጋ ቶሎ አይበስልም። እንደምታዩት ብዙ ጊዜ ከተማ ያለው ሰው እንጂ በእንጨት ነው የሚሰራው፣ ቶሎ ይበስላል ብዬ አስባለሁ። እዚህ ጋር ደግሞ ክሽናዬ እንደምታዩት ነው። ይሄም ያቅድሙ ነው ማለት ነው። ቅድም የሰራሁት ራሱ ነው ማለት ነው። መልሼ ደራርቤ ያመጣሁት ያ እንትኑ አሰራሪ እንትን ሮዙን በዶሮ ለማሳየት ያክል ነው። እንትን እንዳይላችሁ ማለት ነው፣ ድንግር እንዳትሉ ማለት ነው። ያው ራሱ ነው። እና እንደዚህ ይመስል ነበር። እኔ እንትን እርዱን ከላይ የሚል ጨምረው ዶሮውን ነጭ አረግልኛል ማለት እንትን አስፈራረግልኛል። ያኔ ቅመማችን አንድ አይነት ነው፣ የታወቀ ነው ማለት ነው። በቅድም የሰራሁበት ራሱ ነው እየሰራሁበት ያለው። በእኛ ቅመም 3 አይነት ብቻ ነው የምንጠቀመው ብዙ ጊዜ። ብቻ ያኔ አለ እኮ ከሞን ወረግ ምናምን አለ። አሁን በዚህ ሰዓት ተጨርሶብኝ ነው እንጂ። እና አብሽሮ ፈታ ዘና በሉ እስቲ፣ እኔንም አበረታቱኝ። ስራዬን ደግሞ ጎበዝ ጠንክር የምትሉኝም አላችሁ። አንዳንድ ሰዎች ደግሞ እኔ እንዳንቺን ሰርቼ ጣዕም የለውም አልጣመልኝም የምትሉ አሉ። ይሄን እንጃ እንደዚህ ሰርታችሁ እንደዚህ እንትን አሳምራችሁ ሰርታችሁ ማይጣፍጥ ነገር አለ ብዬ አላስብም። በጣም ነው የሚጣፍጠው። ብዙ ጊዜ ካወቃችሁ አረቦች ራሱ ሲሰሩ ሁሉንም ነገር ከላይ አድርጎ ነው ውሃ የሚጨምሩት ማለት እንደኛ ነሳምሩ አይሰሩትም ብዙ ጊዜ። እና እዚህ ጋር እንደምታዩት ነው። በጣም ደስ የሚል የከብሳ አሰራር ነበር። እስቲ ቤቴንም ላይክ፣ ሼር፣ ሰብስክራይብ በማድረጋችሁ አትርሱ ማለት ነው። አበረታቱኝ እባካችሁ እንዳትልፉኝ። ላይክ አድርጉልኝ ለሁሉም ሰው እንዲደርስ።
አባውሰት ደግሞ በጣም አይምሮ ዝግዝግ አገር ይገባለሁ ብዬ በቃ የሰው ሀገር ሰልችቶኛል። አሁንም አገርም ገብቼ ደግሞ ተመልሼ የሰው ሀገር ልሄድ ነው ብዬ ያኔ አላማዬ ሁሉ ነገር ካልተሳካላችሁ ሁኔታችሁ ዝግዝግ ሲልባችሁ በጣም ነው ግራ የምትጋቡት ማለት ነው። ብቻ እንግዲህ ዱአ አድርጉልኝ። ለማንኛውም ያሰብኩትን አላህ ደግሞ መስመር አስይዞልኝ ሁሉንም ነገር ተሳክቶልኝ አገርም ገብቼ ከልጆቼ ከቤተሰቦቼ ተቀላቅዬ የምንኖርበት እድል ደግሞ አላህ ራሱ ይፍጠርልኝ ብላችሁ ዱአ አድርጉልኝ ማለት ነው። በጣም ከባድ ነው። እኔ ሀገር ገብቼ ተመልሼ ወደ ስደት ለመመለስ በጣም ነው ያስጠላኝ በአሁን ሰዓት። በቃ ሀገር ከገባን ልጆቹን በዛ ልክ ነው እንትን የሚጋጉት ማለት ነው። እና በጣም አስቸጋሪ ነው። በጣም ከባድ ነው። አላህ ደግሞ ለሁሉም ነገር ሰላም ጤና ነው። ጤናዬን በዛ ልክ ባክቴሪያ የተጫወተብኝ ነው ማለት ነው። እስቲ ዱአ አድርጉልኝ፣ አበረታቱኝ። ላይክ እና ሼር ሰብስክራይብ አትርሱኝ ማለት ነው። ውድ ቤተሰቦቼ የእናንተን ዱአ ይፈልጋለሁ፣ እናንተን መበረታታት ይፈልጋለሁ። አበረታቱኝ ነው የሚላችሁ። የዚህ ጋር የምታዩት ሩዝ ናት እያጠብኩት ጽድት አድርጌ ውሃ ነው የጨመርኩበት ማለት ነው። እና አብሽሩ፣ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ያደርግልኝ። እዚህ ጋር ሩዝ እንደምታዩት ከላይ ሽንኩርት፣ ካሮት፣ እንትን ፍልፍል ያን ውረት ያን በአጠቃላይ በእንትን ነው ማማሰል አለባችሁ ማለት ነው። ታያችሁ። እዚህ ጋር ደግሞ ድንች ለራሲ ድንች ያነፈቀዋለን። እዚህ ከካሮት ለሩዙ ከላይ ነው የሚጨምረው። በአሁኑ ቅድም ያሳያችው እሱ ነው ማለት ነው። ይሄንን እንትን ነው ከቃሪያ አንድ ላይ ታረጉና ታምሳላችሁ። ከዛ ከላይ ከሩዙ ላይ ታረጋላችሁ። በጣም ነው የሚጣፍጠው። ዋው ደስ የሚል ጣዕሙ ብታዩት። አብሽሩ።